50% ህጻናት ድንገተኛ አደጋ የሚደርስባቸውና አካል ጉዳተኛ የሚሆኑ ዳዴ በሚሉበት ጊዜ እንደሆነ ያውቃሉ። ምክንያቱም በዚህ ጊዜ የሚቆጣጠራቸው ከሌለና ብዙ ሰው በቸልተኝነት ስራውን የሚሰራ ከሆነ ከባድ ችግር ውስጥ የሚወድቁት በዚህ ጊዜ ነው። ታዲያ ይህ ነገር እንዴት ወደ አደጋ ይቀየራል ካላችሁ የመጀመሪያው ነገር እነሱ የማይመጠንና ቆሻሻ በሆነ ቦታ ላይ ዳዴ የሚያደርጉና የሚንቀሳቀሱ ከሆነ የመጀመሪያው ነገር ያ ቆሻሻ አሊያ ባክቴሪያ ወደ ሆዳቸው በመግባት አሊያ ወደ አካል ክፍላቸው በመግባት ልጆቹን ሊመርዝና እስከ ሞት ድረስ ሊያደርስ ይችላል። ሁለተኛው ነገር ማንም ሰው ባያስተውለውም ቀዝቃዛና እርጥበታማ ቦታ ላይ ልጆቹ ዳዴ በሚያደርጉበት ጊዜ ከባድ የብርድ በሽታ እንዲሁም የነርቭ መደንዘዝ በሽታ ሊገጥማቸው ይችላል። ብዙዎች ግን ይህን ባለማወቅ ልጆቻቸው ቋሚ ችግር ውስጥ እስኪገቡ ድረስ ነገሩን በቸልተኝነት እያለፉት ይገኛሉ። እርሶ ግን ይህን ባለማድረግ የልጆቹን ጤና መመለስ ይችላሉ። የመጨረሻው ነገር ልጆች ዳዴ በሚያደርጉበት ጊዜ ትክክለኛና ፕሮቴክሽን ያለው ቦታ ላይ ዳዴ የማያደርጉ ከሆነ የተለያዩ የሚበሱ የሚወጉ አሊያ ደግሞ የሚቆራርጡ ነገሮች ሰውነታቸውን በመንካት እስከ መጨረሻው ድረስ የማይሽሩትና የማያልፉት ጠባሳ ሊያሳድርባቸው ይችላል። ታዲያ ይህን ሁሉ ጭንቀት ምን አመጣው? ይህንን ተጣጣፊና ከ2 ሜትር እስከ 3 ሜትር የሚደርስ እንዲሁም ደግሞ ለህፃናት ታስቦ የተሰራ ከለርፉል የሆነና ያስደስት ተደርጎ የተሰራ ከዛም በተጨማሪ በውስጡ የተቀበረለት ማቴሪያል የተለያዩ ነገሮችን እዛው ባሉበት የሚያስቀር ልጆቹ ዳዴ ችለው እስኪነሱ ድረስ እንክርና ውጥር ብሎ እስከ መጨረሻው ድረስ እነሱን አለማምዶ የሚያስጨርስና የሚያስነሳ ሲሆን ከዛም በተጨማሪ ተጣጣፊና የፈለጉበት ቦታ ማስቀመጡ ለብዙዎች ተመራጭ እንዲሆን አድርጎታል። ከገበያ ዋጋ ባነሰ በአከፋፋይ ዋጋ በጣም በርካሽ ለወላጆች እየሸጥን ስለምንገኝ እድሉ እንዳያመጡ። ሄሎ ኪድሶችን ሰላማችሁ ይብዛ።